በአብዛኛውን አንድን ሰውን ፍቅረኛ ሊሆን ይችላል፣ የድሮ ፍቅረኛ ሊሆን ይችላል፣ በጣም በማሰብ አንተ ማሰብ አትፈልግም፣ ህይወትን መቀጠል ትፈልጋለህ። ግን ያንን ሰው ዝም ብሎ እንዲሁ ማሰብና ከአይምሮ እንዳይወጣ የሚሆንበት ምክንያት ከመናፍስቱ አንጻር እንዴት ነው? አንዳንድ አስተምሮች ምን አሉ? አንተ ያንን ሰው የምታስበው ከሆነ ያ ሰው አንተንም እያሰበ ስለሆነ ነው የሚሉ አሉ። እና በህልምህም ካየኸው ያ ሰው አንተን እያየ ስለሆነ ነው እንደዚህ የሚባል ነገር አለና አንድ ሰውን ደጋግሞ ማሰብ ከዛ ሰው እንዳስተማርከን ከሆነ ከዛ ሰው ያ መንፈስ ሲመጣ የሚሆንበት አጋጣሚ ነውና ይሄንን ትንሽ በዚህ ዙሪያ ማብራሪያ ብትሰጠን። በዚህ ደግሞ ከእግዚአብሔር ፈቃድ ያለበት ፍቅር በወንድና ሴት ማለት ነው ፍቅር ሲሆንና መናፍስቶች አንድን ወንድና አንድን ሴት ሲያፋቅርና እግዚአብሔር ያለበት ሲሆን ልዩነቱ ምን እንደሚመስል በዚህ አጋጣሚ ታስረዳን ማለት ነው። እሺ፣ የመጀመሪያው ሐሳብ ነው። ሁለተኛው ደግሞ ፈቃድ እግዚአብሔር ያለበት ትስስር። እሺ፣ አመሰግናለሁ። በቃ ሚዩት አድርግልኝና መልስልሃለሁ። እሺ፣ ሐሳብ ብዙ ጊዜ የምናስባቸው በተደጋጋሚ የምናስባቸው ሰዎች አሉ። እኔም አስባለሁ፣ ሁላችንም እናስባለን። ግን ሐሳቡ ምን አይነት ነው የሚለው ነው። ምናልባት ሚዩት ያረከውን ክፈትልኝና በመጥፎ ነው በጥሩ የሚለውን ነገር እንድትነግረኝ ይፈልጋል። ለምሳሌ ፍቅረኛ ከሆነ ከዛ ፍቅረኛ ጋር አቁመ ከሆነ አንተ አትፈልግም ማሰብ ስላቆምክ፣ ግን የሜሞሪው ሊሆን ይችላል ከዛ ሰው ጋር ያሳለፍከው ሊሆን ይችላል። እንደዚህ ባረግ ኖሮ እንደዚህ ቢሆን ኖሮ ምናምን እያልክ በቃ አንተን እስከሚፈታተን ድረስ ሀሳቦች የሚመጡ ከሆነ ለማለት ፈልጌ። በዝሙትም ሊሆን ይችላል። ብቻ ባሳለፍካቸው ነገሮች የሚመጣ ፈተና የሚሆንብህ ፈተና ሲሆንብህ ማለት ፈልጌ ነው። እሺ፣ እንግዲህ ከልጅቷ ጋር የተለያየህ ከሆንክ ከልጅቷ ጋር ተለያይተህ ከሆነና መንፈሳዊ ያልሆንክ ሰው ከሆንክ ህሊናህን ለመውቀስ ራስህን እንድታጠፋ እንደዚህ ማለት አልነበረብኝም ለማለት ነው። በፍጹም ይሄንን ነገር እንዳትረሳው አይምሮህ ላይ ይሄን ሐሳብ የሚያመላልሰው ማለት ነው። ኦኬ ስለዚህ መንፈሳዊ ያልሆነ ሰው ከሆነ ለምሳሌ ልጅቷን መታሃት ከሆነ ወይም ሰድባሃት ወይ አዋርደሃት ወይም ደግሞ የእውነት እየኖራችሁ በፍቅር ህይወት ውስጥ እያላችሁ ሳትናገራት ሳታደርገው ያለፍክበት የሚቆጭህ ነገር ካለ አዎ ስትለያዩ በጣም ሊቆጭህ ይችላል። ባላረኩት ትላለህ፣ ትጸጸታለህ፣ ጠረጴዛ መደብደብ ይመጣል። ያ ነገር ደግሞ ጸጸት የሆነብህና በተደጋጋሚ ይሄንን አሁን አንድ ልጅ አስታውሳለሁ መልሼ ልክሳት እፈልጋለሁ እና ብሎ ከካሳት በኋላ ግን የጎደለባትን በሙሉ ካሟላላት በኋላ ግን ሊርቃት ነው የፈለገው እና አርግልኝ ያለችውን በሙሉ ገንዘብ ካገኘ በኋላ ነይ እንታረቅ በቃ አሁን ገንዘብ አግኝቻለሁ ብሎ የምትፈልጋቸውን ነገሮች በሙሉ ካሟላላት በኋላ መልሶ እንደገና ደግሞ ራቃት፣ ተለያዩ ማለት ነው። ይሄ በአንድም በሌላ መንገድ ሌላ ጉዳት ነው። ልጅቷ ምንድን ያደረጋት መልሶ እንደገና ጎዳት ማለት ነው። አንደኛ ገንዘብ ወዳድነሽ ገንዘብ ነው የምትፈልጊው ገንዘብ አድርጌልሻለሁ ማለት። ሁለተኛ ነገር ደግሞ ሲለያት ሌላ ጉዳት ነው የሚሆነውና ይሄን ባረኩላት ኖሮ እንደዚህ ባልኳት ኖሮ ብሎ ማሰብ በራሱ ሐሳቡ ከአይምሮአችሁ እንዳይጠፋ ያደርገዋል። እድሜ ልክ ጸጸት ማለት ነው። እንደገና መንፈሳዊ ሰው ከሆንክ ደግሞ ወደ ጸሎት ስትገባ ወደ ጾም፣ ወደ ስግደት፣ ወደ ተጋድሎ ስትገባ
ሰይጣን ፈተና ሊሆንብህ በተደጋጋሚ ልጅቷን ሊያመጣት ይችላል። ሐሳብ ብቻ ሳይሆን አብረህ ስታደር ዝሙት ስትፈጽሙ በብዙ አይነት ነገር ሊያሳይ ይችላል እና ከሰይጣን ከሆነ ይሄ ነው በሁለቱም በኩል መንፈሳዊ ሳትሆንና መንፈሳዊ ስትሆን ማለት ነው። ግን እንዲሁ ከሰይጣን ሳይሆን ደግሞ ከአይምሮህ የማይወጡ ሰዎች አሉ። ደግነታቸው፣ መልካምነታቸው፣ ለእናንተ ያላቸው ፍቅር፣ በተለይ ደግሞ ማትረሱትን ጊዜ ያሳለፋችሁበት ጊዜ፣ ቦታ፣ ሁኔታዎች፣ መከራ፣ ህመም ያስታመምካት ካለ ኩላሊት ከሰጣት ወይ ለሷ የምትሰጣት ደም ከነበረ ይሄ ሁሉ ነገር ካለና በሞት ከተለየች አትረሳትም። ሌላ ባል ካገባች አትረሳትም። እሷም ልክ እንደዚሁ አንተን አትረሳህም። ሩቅ አገር የምትለያዩ ከሆነ ሌላ በጣም በህይወታችሁ ከባድ ነገር ከመጣ ላትረሳት ትችላለህ። አጋንንት ላይሆን ይችላል። ክፉም ሰው ደግሞ ልክ እንደዚሁ ክፋቱ ሁልጊዜ ከአይምሮህ ላይ ያወጣ ይችላል። እንዴ ሰው እንደዚህ ነው እንዴ ብለህ የሚያንገሸግሽ ሰው አለ ማትረሰው። ስለዚህ ከአጋንንትም ሊሆን ይችላል፣ እንዲሁም ደግሞ ከሰብአዊነታችን ከፍቅርም ሊሆን ይችላል ማንረሳበት ምክንያት። ዋናው ዘውጉ በምን አይነት ፍቅር ህይወት ውስጥ ነው ያሳለፍነው የሚለው ነው። ሌላው የፈቃድ እግዚአብሔር ትስስር የሚታወቀው በምንድን ነው? እግዚአብሔር የፈቀደው ትዳር መሆኑ የመጀመሪያ መለኪያው መንገዱ ጸሎት ነው። ለምሳሌ ልጅቷን ካልጠየቅካት ወይም ካልጠየቅሽው ልጁን ካልጠየቅሽው ምንድነው በአይምሮሽ ብቻ የምታስቢው ሰው ከሆነ መጀመሪያ ስለ ልጁ በቂ ኢንፎርሜሽን መሰብሰብ። ሱባኤ ከመግባትሽ በፊት አግብቷል አላገባም፣ ፍቅረኛ አለው የለውም፣ ላይፉ እንዴት ነው፣ ህይወቱ እንዴት ነው፣ ምን አይነት ህይወት ያሳልፋል የሚለው ነገር በቂ መረጃ ሊኖር ይገባል። ከዛ በኋላ ትዳር የሚያስፈልገው የሚፈልግ ቢጠየቅም በዚህ ሁኔታ ውስጥ በዚህ ሰርክል ውስጥ ያለ ሰው ከሆነ ፈቃድ እግዚአብሔር ጋር መሄድ፣ እግዚአብሔር ሆይ ፈቃድህ ነው ወይ ይሄን ሰው በዚህ መስመር ውስጥ እንደዚህ አስቤዋለሁ ትፈቅዳለህ ወይ ነው የሚባለው እንጂ ስላየ ነው ብቻ ሱባኤ ከገባል አጅሬውም ሰይጣን ገብቶ አዎ ያንቺ ነው ብሎ ሊያታልል ይችላል። በእርግጥ ሱባኤ ውስጥ ሰይጣን ላይገባ ይችላል። ግን ምንድነው ለዛ ልጅ ካለን ፍቅር የተነሳ ሚስትም ካለው ፍቅረኛም ካለው ልናለያየው ሁሉ እንችላለን፣ ልናለያያት ሁሉ እንችላለን። ካለን ፍቅር ከዛ ሰው ካለን ፍቅር የተነሳ በጣም እየወደድነው ስንመጣ ቢያደርግልን ደስ የሚሉ ብዙ ነገሮች አሉ። ካላቸው ሰዎች ከሰዎቹ ተለይቶ የኛ እንዲሆን እንፈልጋለን። ያ መሆን የለበትም እና ፍቃድ እግዚአብሔር መሆኑን ትልቁ ምልክቱ መጀመሪያ ስለ ልጁ በቂ ኢንፎርሜሽን ወይም ስለ ልጅቷ ማወቅ፣ ከዛ ቀጥሎ ደግሞ በሱባኤ በጸሎት መጠየቅ። ሌላው ለሃይማኖትና ለመንፈሳዊ ሕይወት ያለውን ግንዛቤ ማየት ያስፈልጋል። ለምሳሌ ምን ማለት ነው? ከጋብቻ በፊት ሩካቤ ለመፈጸም ሴሰኛ ወይም ደግሞ ግለ ወሲብም ሌሎችም ችግሮች ያሉበት ሰው ከሆነ ለማገዝ ወይም ደግሞ ይሄን ነገር እንዳይፈጽም ጥረት እያደረጋችሁ እያለ ግን የሚገፋፋ ከሆነ ወይም የምትገፋፋ ከሆነች ሴት ወደማይሆን ነገር ውስጥ የምትከት ከሆነ ወይም እሷን ባለባበስ ከጋብቻ በፊት ለሚደረጉ ማንኛቸውም አይነት ሩካቤዎች ፈቃደኞች የመሆን ስሜት ካለ ይሄ ከባድ ነው እና መተራረም ያስፈልጋል። ይሄን ማቆም አለብን። ንስሐ እንግባበት። ስትዩ ወይም ሲልሽ ስትላት እሺ የምትል ከሆነ ወይም እሺ የሚልሽ ከሆነ ቀጥታ ንስሐ ስትገቡ አብራችሁ የምትሰግዱ የምታስቀድሱ ያንቺን ሐሳብ የሚቀበል የእሷን ሐሳብ አንተን ሐሳብህን የምትቀበል ከሆነችና የምትተጋገዙ በተለይ መንፈሳዊ ሕይወት ላይ ዘላለማዊ ሕይወት ላይ በጣም የምትተራረሙ ከሆነ በተወሰነ መልኩ ፈቃድ እግዚአብሔር አለው ማለት ነው በሁለታችሁ መካከል። ስትገራት ስታስተምራት ከዓለማዊ ሕይወት አውጥተህ ስታንጻት እሺ ብላ የምትታነጽ ለመውለድም ለማንኛውም ነገር ፈቃደኛ ሆና ወደ መንፈሳዊ ሕይወት የምትገባ ከሆነች ደግሞ ከዓለምም አምጥቶ ልጅቷን አርቆ ልክ እርሳስ ቀርጾ ለመጻፍ እንደምናዘጋጀው ሁሉ ሴትንም ወንድንም በዚህ ልክ አምጥቶ ማስተካከልም ይቻላል። የግዴታ ተወልውላ በቃ የተቀመጠች ተዘጋጅታ የተቀመጠች ሴት ወይም የሆነ ቅዱስ የሆነ ወንድ መጠበቅ አይደለም። ማስተካከል አንድ ሰው አርሞ የራስ ማድረግም ይቻላል። አንድ መነኩሴ አንድ ወጣት መጥቶ አባቴ ጠላ መጥመቅ የምትችል ድፎ የምትጋግር ዶሮ ወጥ የምትሰራ ባለሙያ ባሏን የምትወድ ቆንጆ ቀይ ጠይ ምናምን እንደዚህ የምታምር ብሎ ሚስት እፈልጋለሁ ሲላቸው አይ ልጄ እንደዚህ ብትገኝማ እኔም ራሴ አልመነኩስም ነበር አሉት። እና አንዳንዴ የምንፈልገውን ሰው ሳይሆን መፈለግ ያለብን የምንፈልገውን ሰው መሳል፣ እዛ ሰው ላይ የምንፈልገው ሰው ላይ ያ ፍላጎታችንን መቅረጽ፣ በጎ ነገር ከሆነ መቅረጽ፣ መጥፎ ነገር አለመቅረጽ። ለምን መልሶ እኛን ነው የሚወጋል። ተንኮል ከሆነ የምናሳየው ፍቅራችን ውስጥ ተንኮሉ መልሶ እኛን ይወጋናል። ድብቅነት ከሆነ ድብቅነት መልሶ ይወጋናል።
እና አንዳንዴ በፍቅረኛሞች መካከል አለመተማመን የሚመጣው ከሁለት አንዳቸው ፍቅርን ጎድተውታል ወይም በድለውታል ማለት ነው። ስለዚህ ነው አለመተማመን የሚመጣው። ንጹህ ፍቅር ካለ በመካከላቸው በጣም መልካም ነው። ፈቃደ እግዚአብሔር መኖሩ ሌላው ፈቃደ እግዚአብሔር መኖሩ የሚታወቅበት ትልቁ ምልክት ምንድነው? አግብታ የፈታች ከሆነች የፈታችበትን ምክንያት ቼክ ማድረግ፣ እሱም እንደዚሁ አግብቶ የፈታ ከሆነ አግብቶ የፈታበትን ምክንያት ማጥናት፣ ከዚህ በፊት ፍቅረኛ ይዞም ከሆነ ይዛም ከሆነ ያንን ነገር በደንብ አድርጎ ግልጽ መነጋገር፣ ባህሪን ማወቅ፣ ጸባይን ማወቅ፣ ከዛ ጸባይዋን ለመሸከም። ይሄን የምናገረው ለምንድን ነው? የፍቅረኛህን የሴት ፍቅረኛህን ጸባይ ተሸክመ ችለህ እንደሷ ባህሪ አብረሃት ለመኖር ፈቃደኛ ከሆንክ እና ምንም የማይጎረብጥህ ከሆነ በጣም ጥሩ ሰው ነህ ማለት ነው። አንቺም ልክ እንደዚሁ ወደሽዋል፣ አብረሹ ለመኖር ፈቃደኛ ነሽ። ደካማ ጎኑን ግን ተሸክመሽ ለመሄድ ሚስጥሩን ማታወጪ ገበናውን ማታወጪ ምናምን ከሆነ በዚህ ጉዳይ ላይ አብሮ መሄድ የሚቻልበት ሁኔታ አለ ማለት ነው። ግን ለቤተሰቦች እንደዚህ አደረገኝ፣ ለቤተሰቦች ደግሞ ሚስቴ እንደዚህ አደረገችኝ እያልክ የምታወራ በተለይ በፍቅር ጊዜያችሁ ላይ አንዳንዶቹ ቤተሰቦችን አስታውቂኝ ሲላት እምቢ ትላለች። እሱም ደግሞ ቤተሰቦችን አስታውቂኝ ስትለው እምቢ ይላል። ለምን? ያለፈ ማንነታቸውን ቤተሰብ እንዳይናገር ስለሚፈሩ ማለት ነው። በቃ ምንም አያስፈልግም ዝም ብለን ነው መጋባት ያለብን ብሎ ከተጋቡ በኋላ የባሏን የቤተሰብ ባክግራውንድ ወይም ደግሞ የባሏን ቤተሰብ ወይም የሚስቱን ቤተሰብ ከተጋቡ በኋላ ሁሉም ያውቀዋሉ። አንዳንዶቹ ቶሎ በሽማግሌ ምናምን የሚልኳሉ እና ይሄ ፈቃደ እግዚአብሔር የሌለበት ነው። ጥሩ አይደለም። ጥድፊያ ምንድነው? አንቺው ታሮጩ አንቺው ታመጩ የሚባል ነገር አለ። ወይም ሲሮጡ የታጠቁት ሲሮጡ ይፈታል አይደል የሚባለው። በጥድፊያ የሚሆን ነገር የለም እና ሁሉ ነገር ይበላሻል። ስለዚህ ፈቃደ እግዚአብሔር መኖር የምናውቅባቸው መንገዶች እነዚህ ናቸው፣ በከፊል ማለት ነው። ዝም ብለን ዘው ብለን መግባት የለብንም። እንደ አጠቃላይ ግን በአይን በመተያየት መልኳ ቆንጆ ነው፣ ቅርጿ ቆንጆ ነው ብሎ ከመዋደድ ይልቅ በመስሪያ ቤት፣ በጉርብትና፣ በትምህርት ቤት፣ በኮሌጅ፣ በዩኒቨርሲቲ፣ በስራ ውሎ፣ በማንኛውም አይነት መንገድ በመላመድ የምትቀርቧቸውን ሰዎች ማግባት ይሻላል ብዬ አስባለሁ። ብዙ ጊዜ ትዳር የሚጸናው ባህሪዋን የሚተዋወቁ ሰዎች ናቸው ትዳራቸው ጸንተው የሚገኙት። በናይት ክለብ፣ በጭፈራ፣ በመልክ፣ በፌስቡክ፣ በምናምን ተዋውቀው የተጋቡ በጣም ጥቂት ናቸው ጸንተው የተቀመጡት። ወዲያው ፈራሽ ነው። ለምን? ያ የሚያምረው ያ የሚያየው ነገር ከፈረሰ እሱም አብሮ ይፈርሳል ማለት ነው። እሷም የምታየው ነገር ልክ በዛ ልክ ነው፣ በሚታየው ነገር ልክ ነው ፍቅራቸው የሚቀጥለውም የሚያቆመውም ማለት ነው። እና የመላመድ ፍቅር ወይም ደግሞ በመላመድ የሚመጣ የትዳር ህይወት በጣም በጣም አሪፍ ነው። ለምን? በደንብ የሚተዋወቁት። ደካማ ጎኑን ታያዋለች፣ ቤተሰቦቹን ለማወቅ እሱም ጋር ሲመጡ እሷም ጋር ሲሄዱ በዚህ ይግባባሉ። በደንብ ነው የሚረዳዱት የሚተጋገዙት ማለት ነው። ቤስት ፍሬንድ በሚባለው አይነት መንገድ የሚተዋወቁ ሰዎችም ወደ ትዳር የሄዱ ሰዎችም አሉ። በእኔ ባልደግፈውም ቤስት ፍሬንድ የሚለውን ነገር አልደግፈውም፣ ግን ለዝሙት የሚያጋልጥ አይነት ጓደኝነት ቢሆንም እንደዛም ከሆኑ ግን የበለጠ በጣም የመቀራረብ እድላቸው በጣም ሰፊ ነው ማለት ነው። የመጋባት እድላቸው፣ በትዳር የመኖር እድላቸው ሰፊ ነው እና ይሄ ቢሆን መልካም ነው ብዬ አስባለሁ። እሺ መምህር አመሰግናለሁ። ሌላ ያለኝ ጥያቄ ምንድን ነው? የወሲብ ፊልም ያው ብዙ ሰው ይመለከታልና ምን ይሆናል ብዙ ጊዜ የወሲብ ፊልም የሚመለከት ሰው መጀመሪያ ኖርማል ማየት ይጀምርና ከዛ በኋላ ያ ነው የሚያየው ኖርማል እያስጠላው ይመጣና ከዛ ጠንከር ያሉ ከበድ ያሉ ቪዲዮዎችን ታቱ ያለባቸው አንዳንዶች እንደውም መስቀል አላቸውና ኢቭን ላይክ መስቀሉን ስታየው የተሸማቀቅ ምናምን ብቻ ብዙ አይነት ነገር አለ። የሚገርም በዛ ውስጥ ሆን ተብሎ ይሁን አላውቅም እግዚአብሔርን በሚሳደብ መልኩ ቪዲዮ የሚሰሩ ምናምን አለና አሁን ይሄ እንደዚህ ቀስ በቀስ እንዲህ አይነት ቪዲዮዎችን እንድታይና በኖርማል ኢቭን በኖርማል አይነት በሴትና ወንድ ያለውን እንዲያስጠላ ሆኖ ህይወትን በዛ መልኩ እንድትሄድ ያደርጋልና የኔ ጥያቄ ምንድነው ቪዲዮን በምትመለከትበት ጊዜ በቡዳ መልክ
መንፈስ ይገባል ሲባል ከነዛ ከአክተሮች